አያችሁ አይደል? መጀመሪያ ሰይጣን በሆነ ነገር እንድንጓጓ ያደርግና ነው ከዛ በኋላ መደራደሪያ ያመጣልን። ወይ ወንድ ከሆንክ የሆነ በሴት ፍቅር እንድትነደፍ ያደርግና እሷን ለማግኘት ብለህ እግዚአብሔር የሚያሳዝን ነገር ውስጥ እንድትገባ ያደርጋል። አስቀድሞ እንድትወዳት ያደርጋል። ከዛ በኋላ እሷን ለማግኘት በሚል ሰበብ ሌላ መፈጸም አይገባ ነገር ውስጥ እንድትገባ ያደርጋል። አንቺም ልክ እንደዚሁ የሆነ ወንድን እንድትወጂ ያደርግሽና እሱን ለማግኘት ስትይ ፈጣሪ የሚያሳዝነውን ስራ እንድትሰሪ ያደርግሻል ማለት ነው። መጽሐፍ እንዲህ ይላል፣ በሴቶች ምክንያት አእምሯቸውን አጥተው ተገዥ የሆኑ ሰዎች ብዙ ናቸው፣ ስለ እነርሱም ባሮች የሆኑ ብዙ ናቸው። በሴቶችም ምክንያት ፈጽመው በድለው የሞቱ ብዙዎች ናቸው ይላል መጽሐፈ ዕዝራ ካልዕ ምዕራፍ 4 ቁጥር 26-27 ላይ። እና እንዲህ ያደርጋል። ሀብት ያሳየና መደራደሪያ ያመጣልሃል። ይሄንን ለማግኘት ከፈለግ ይሄንን አድርግ፣ ይሄን ለማግኘት ከፈለግሽ ይሄን አድርጊ። ታስታውሳላችሁ? አባ ባስልዮስ ዘቂሳርያን ታውቁታላችሁ አይደል? ባስልዮስ ዘቂሳርያ በጣም ታላቅ ሊቅ ነው። የቤተ ክርስቲያን ብርሃኗ ነው። በነገራችን ላይ ማን ካላችሁኝ ባስልዮስ ዘቂሳርያ የሚባል ታላቅ ቅዱስ ሰው ነበር። በዛ ወቅት አንድ ሰው ነበረ ባሪያ ነው። የንጉሥን ልጅ ወደዳት፣ በጣም ወደዳት። ከዛ በኋላ በቃ እሷን ለማግኘት ብሎ ጠንቋይ ቤት ሄደ። ዛሬ ሰዎች ደብተራ ጋር እንደሚሄዱ፣ ጠንቋይ ጋር እንደሚሄዱ፣ መስተፋቅር አሰራልኝ እንደሚሉ እሷን ለማግኘት ብሎ ጠንቋይ ቤት ሄደ እና ጠንቋዩ የሆነ ክታብ ጻፈለትና ሂድ እገሌ የሚባል መቃብር ላይ 7 ሰዓት ሌሊት ላይ ይህን ክታብ ይዘህ ቁም አለ። ከዛ የሆነ ነገር ይመጣል፣ እሱን ሚንን አድርግለታለሁ። እሺ ብሎ ሌሊት 7 ሰዓትና 6 ሰዓት ላይ ያንን ክታብ ይዞ ጠበቀ። ሲጠብቅ ልክ እኩለ ሌሊት አካባቢ ላይ ሲሆን ሰይጣን መጣ። የሰይጣን ጭፍራ መጣና ያንን ሰውዬ ባሪያ ይዞ ወደ ዋናው የአጋንንት አለቃ ይዞት ሄደ። ከዛ የአጋንንቱ አለቃ እዛው ዙፋኑ ላይ ኢየሱስ መቀመጫው ላይ ተቀምጦ ናስቲ ያለው። እሺ ብሎ መጣ። ምንድነው የፈለግከው አለው። የንጉሱን ልጅ በጣም ወድጃታለሁ አለው። እሷን ማግባት እፈልጋለሁ አለ። እና እሷን ብሰጥ ምን ታደርግልኛለህ አለው። አድርጌ የምትለኝን ሁሉ አድርጋለሁ አለው። እኔ አንድ ነገር እንድታደርግልኝ ነው የምፈልገው አለ። ምን? እኔ ሃይማኖትን እንድትክድ፣ ክርስቶስን እንድትክድ፣ ስጋ ወደሙን እንድትክድ ነው የምፈልገው አለው። አደርጋለሁ አለ። ምክንያቱም ልቡ ታውሯል። አይገርምም? የወደደና ያበደ አንድ ነው የሚባል አባባል አለ። ትክክል አይደል ወንድሞች? የወደደና ያበደ አንድ ነው እና ምንም አልመሰለውም። ሃይማኖትን ትክዳለህ፣ ክርስቶስን ትክዳለህ ሲባል ልቡ በፍቅሯ ተለውጧልና አደርጋለሁ አለ። ታደርጋለህ? አዎ። መልካም እሺ፣ እዚህ ላይ ጻፍልኝ፣ ፈርምልኝ አለ። ግጥም አድርጎ ፈረመለት። በል በቃ አሁን አታስብ፣ እኔ እየተክነፈነፈች እግር ስር መታ እንድትወድቅ ነው ማደርግልህ አለው። እሺ ብሎ ሄደ። ከዛ በኋላ ልጅቷ የአርጉም ሰይጣን ወዲያው ልጅቷ ልቧ ውስጥ ገባና በፍቅር አሳበዳት። ከዛ በኋላ በገባች ቁጥር ያንን ባሪያ ትመለከተዋለች፣ ባየች ቁጥር ትወደዋለች። ከዛ መጨረሻ ላይ አፍ አውጥታ እማዬ፣ አባዬ፣ አቤት ይሄንን ባሪያ ካላጋባችሁኝ ታንቄ እሞታለሁ አለች። አስባችሁታል? እስከዚህ ድረስ ወንድሜ እህቴ፣ እውነት በእጮኝነት ያላችሁት ወንድሞቼ ፍቅራችሁ ከእግዚአብሔር ነው ከአጋንንት? አጋንንትም ያፋቅራላ። እዚህ ጋር መረዳት አለብን። አሁን ይሄ ራሱ አሁን የምነግራችሁ ታሪክ ራሱ አጋንንት እንደሚያፋቅር ራሱ የምንመለከተ ነው። እሱን እያሰብኩ አልበላለኝ፣ አልጠጣለኝ። እውነት ይሄ ፍቅር ከእግዚአብሔር ነው? እስቲ ራስሽን መርምሪ፣ ራስን መርምር። ከዛ አልበላለኝ ምን እህት ወንድሞች፣ ወይም ደግሞ በወጣን በገባን ቁጥር
የሚወጣበት የሚገባበት ወይም የምትወጣበት የሚገባበት ቦታ እየጠበቅን ደጅ የምንጠና ወይም ደግሞ የዛን ሰው ፎቶ ቪዲዮ ዙም እያደረግን በተደጋጋሚ ቀኑን ሙሉ የምንውል እህት ወንድሞች እስቲ ራሳችን መርምር። እውነት ይህ ፍቅር ከፈጣሪ ወይስ ከአጋንንት? ዝም ብሎ መነዳት ትክክል አይደለም ለማለት ፈልጌ ነው። ከዛ በኋላ በቃ ልጅቷ መጨረሻ ላይ አይ ልጃችን ከምትሞቱ ብለው አጋቧት። ከዛ በኋላ ነው መጨረሻ ላይ ከብዙ ጊዜ በኋላ አብረው ሲኖሩ ምንም አያማትብም። እንዴ ክርስቲያን አይደለም እንደ ስትለው እኔ እኮ አንቺ ለማግባት ብዬ ነፍሴን ለሰይጣን ሰጫለሁ አለት። ደነገጠች። ወይኔ ራሱን ለሰይጣን ከሸጠ ሰው ጋር ነው እንደ እየኖርኩ ያለሁት አለች። ከዛ ጠዋት ነጋ ብላ እየሮጠች አባ ባስልዮስ ጋር ሄዳ አባቴ ወዮልኝ ጠፋሁኝ አለች። ምን ነው? ራሱን ለሰይጣን ከሸጠ ሰው ጋር ነው የተጋባሁት አለች። ጥሪ ውስጥ እሱን አላት። ጠራችው። እንዴት እንደዚህ ልትገባ ቻልክ? እኔ እሷን ከመውደድ የተነሳ ነው ያደረግኩኝ አለ። ከዚህ ባርነት መውጣት ትፈልጋለህ አለው። አባቴ ይቻላል እንዴ አለ። ይቻላል እንዴ? አዎ አንተ በፍጹም ልብ ብታምን እግዚአብሔር ይረዳናልና ትወጣለህ አለው። አባቴ እባክህ አድነኝ ነፍሴን አለ። እኔ እኮ መዳን እፈልጋለሁ። ድሮም እኮ እሷን ብዬ እንጂ እኔ መካድ አልፈልግም ነበር ሃይማኖቴን። እባክን የሚቻል ከሆነ እባክህ አድነኝ አለው። አይዞ እግዚአብሔር ይረዳናል አለና ለ40 ቀን ነው የሆነ ቤት ውስጥ ዘግቶበት ሱባኤ እንዲገባ አድርጎት እሱም እየጸለየለት መጨረሻ ላይ በእግዚአብሔር እርዳታ ያ ደብዳቤ ተቀደደው። እና ምን ለማለት ፈልጌ መሰላችሁ ወንድሞች፣ ሰይጣን አስቀድሞ ምን ያደርጋል? የሆነ ነገርን እንድንወድ ያደርገናል። ያንን ላለማጣት በሚል ሰበብ ደግሞ ሃይማኖታችን ያስከዳናል። አዎ ሃይማኖትን እንድንከዳ ያደርገናል። ዛሬ እኮ ለወንድ ብለው የሰለሙ እህቶች የሉም? ወንድሞች እስቲ ንገሩኝ። የምታውቋቸው እህቶች የሉም? ለወንድ ብለው እኮ ነው የሰለሙ። ለሴት ብለው የሰለሙ የሉ? አንድ ሙስሊም ሴትን ወደው እሷን ለማግኘት ብለው የሰለሙ እኮ ብዙ ወንዶች አሉ። ለሴት ብለው እኮ ለወንድ ብለው የሰለሙ ብዙ እህቶቻችን አሉ። ወደ ምንፍቅና እምነትም የገቡ አሉ። ማን ነው እንዲያደረገው? ሰው ዓለሙን ሁሉ ቢያድን ነፍሱን ግን ካጠፋ ምን ይጠቅመዋል ይላል እኮ መጽሐፍ። ሰው ዓለሙን ሁሉ ቢያተርፍ ዓለሙን የልቡን ሁሉ ልቡ የተመኘውን ሁሉ ቢያገኝ ግን ነፍሱን ካጠፋ ምን ይጠቅመዋል? እኔ አይደለም ያልኩት መጽሐፍ ነው የሚለው። ማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ ምንም የሚጠቅም ነገር የለም ወንድሞች። ጠቢቡ ሰለሞን እኮ ሁሉን ነገር አይቶታል። ልቤን ከፈለገው ነገር ሁሉ አልከለከልኩትም፣ ሁሉን ነገር ልቤ የተመኘሁትን ሰጠሁት። እስቲ ሌላው ብዬ ልፈትን ብዬ ደስታን ልፈትን ብዬ በቃ የፈለግኩትን ነገር አደረግኩኝ አለ። እንደኔ በዚች ዓለም ደስታን ያሳደደ የለም አለ ጠቢቡ ሰለሞን። እውነት ነው። ጠቢቡ ሰለሞን እኮ እድሜ ዘመኑን ደስታን ሲያሳድድ ነበር የኖረው። ግን አለ መጨረሻ ላይ ሁሉን ነገር አየ